በዚህ ዓለም ላይ ብዙ ሰዎች በብዙ ነገር ይዋደዳሉ። ነገር ግን የሚጠሉ ሰዎች ምን አይነት ሰዎች እንደሆነ ታውቃላችሁ? ክርስቶስን የሚናገሩ ሰዎች በጣም ይጠላሉ። ምክንያቱም የነሱ ዋጋቸውና ክፍያቸው በምድር አይደለም፣ ዋጋቸው በሰማይ ዘንድ ስለሆነ ሰው በምድር ላይ ክርስቶስን የሚናገሩትን በጣም ይጠላሉ። ዋጋቸው በሰማይ መልካም ድርሻ የሚከፈልላቸው አክሊል ከባድ ነው። ዛሬም ቢሆን በቤታችን ክርስቶስ ንጉሥ ይሆናል። በእናንተ ቤት ዛሬ ነግሶ ንጉሥ ሆኖ ያለው ማን ነው? ከዚህ በፊት የሆነ የሚጠሉት ነገር ነግሶ ከሆነ ዛሬ ክርስቶስ በቤታችሁ ይነገስ። በእኛ ቤት ክርስቶስ ነግሷል። አዎ አሁንም እየነገሰ ይገኛል። ነገም እሱ ይነግሳል። የቤታችን ንጉሥ የናዝሬቱ ኢየሱስ ነው። ይህንን ቪዲዮ ለብዙዎች ሼር፣ ኮፒ ሊንክ በማድረግ በቤታችሁ ላይ የተለየ ነገር ንጉሥ እንደሆነላቸው ለነሱ አድርሳቸው። የቤታችሁ ላይ የቤታችን ንጉሥ የናዝሬቱ ኢየሱስ ነው።